በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰሙነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሳዕና ዋዜማ ጀምሮ እስከ ትንሣኤ ባሉ ቀናት ውስጥ ያለው ሳምንት ነው። ነቢይ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት ውእቱ ነሥአ ደዌነ ወጾረ ሕማመነ፣ እርሱ በእውነት ደዌያችን ተቀበለ ሕማማችንም ተሸከመ በማለት የነገረ ሕማማቱን ምስጢር አስቀድሞ ተናግረዋል። በዚህም መሰረት በኋላኛው ዘመን እግዚአብሔር ወልድ ስለ እኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷም ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራ መስቀል ተቀበለ። መስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሰረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። የእስክንድርያ ሊቀ ጳጳስ የነበረው ቅዱስ ዲሜጥሮስ እግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲውል ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታትን በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበት በዓላት የሚውልበት ጊዜ ለምዕመናን ታሳውቃለች። ይህን ሳምንት ላቲናውያን ግሪካውያን ታላቁ ሳምንት ሲሉት፣ ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገው ድህነት ቅዱሳት መጻሕፍት በተለይም ግብረ ሕማማት የተባለው የቤተ ክርስቲያናችን መጽሐፍ ነገረ ሕማማቱን መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማሙና መከራውን ሞቱን እያሰብን ይህን የዐቢይ ጾም መጨረሻ ወቅት ወይም 8ኛው ሳምንት በካህናቱ መሪነት ሁላችን ምእመናን በተረጋጋ ሕሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት ሰርታለች። ለዚህም ነው ዛሬ ኦርቶዶክሳውያን ምእመናን ሁሉ ይህን የጌታን ሕማማት ጾሙን ከተድላ ከደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በልቅሶ ሆነው የሚያሳልፉት። የሰሙነ ሕማማት ዕለታት ስያሜዎች እናያለን። ዕለተ ሰኒ፣ አንደኛ አንጽሖተ ቤተ መቅደስ የተደረገበት ነው። በዚህ ዕለት መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ሄደ። በዚያም በደረሰ ጊዜ ቤተ መቅደሱ የጸሎት የመሥዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበት ሁሉ ገለበጣቸው፣ ገርፎም አስወጣቸው ይላል። ይህም የእርሱ ቤተ መቅደስ የሆነውን ሰውነታችን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልን ሁሉ ተቀብሎ ከሰውነታችን ኃጢአት ሁሉ እንዳረቀልን የሚገልጽ ነው። ሉቃስ ምዕራፍ 19 ከቁጥር 46። ሁለተኛ መርገመ በለስ። ጌታችን የሆሳዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስ ከሩቁ ተመለከተ። ወደ በለሲቱም በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ አይኑር ሲል በለሲቱን ረገማት። ደቀ መዛሙርቱም ይህን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች። ማርቆስ ምዕራፍ 11 ከቁጥር 11 እስከ 14። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ የሃይማኖትና ምግባር ነው። መድኃኒታችን ኢየሱስ ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ አላገኘምና እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ በመስራት በምግባር በሃይማኖት ጸንቶ መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ በለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነትን የምታሰጥ ሆነ አላገኘባትም። ይሁን እንጂ በእርሷ ድነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ሊፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍና አግኝቶታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩ ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለውን በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱ ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለመግለጽ ነው። በሁለት ቀን የምናየው ደግሞ ዕለተ ሰሉስ። ዕለተ ሰሉስ የጥያቄ ቀን ይባላል። ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ስልጣን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚህ ዕለት ስለ ስልጣኑ መጻሕፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡት ጥያቄም ከምድራዊ ነገሥታት ከሌዋውያን ካህናት ያይደለ ትምህርት በማስተማር ታምራት ማድረግ ገበያ መፍታት በማን ስልጣን ታደርጋለህ? ይህን ስልጣን ማን ሰጠህ? የሚል ነበር።
እርሱ መልሶ እኔም አንድ ነገር እጠይቃችኋለሁ፣ እናንተ የምትነግሩኝ በማን ሥልጣን እነዚህን እንደማደርግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት እንደነበረች ከሰማይ ወይስ ከሰው ብሎ ጠይቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል፣ ከሰው ነው ብንል ሕዝቡ ሁሉ ዮሐንስ እንደ ነቢይ ያከብሩታል፣ እንደ መምህርነቱ ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔን በማን ሥልጣን እንደዚሁ እንደማደርግ አልነግራችሁም አላቸው። ልቦናቸው በክፋት ሥራና በጥርጥር ስለተሞላ ነው እንጂ ይህንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቅ ቀርቶ አልነበረም። ሁለተኛ ዕለተ ሰሉስ የትምህርት ቀን ይባላል። ይህች ዕለት ዕለተ ትምህርት ወይም የትምህርት ቀን በመባልም ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ማቅረብ፣ መክሮ መመለስ እንደሚገባን ሲገልጽልን ነው። ሶስተኛ ዕለተ ረቡዕ። ዕለተ ረቡዕ አንደኛ ምክረ አይሁድ ይባላል። ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታን ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውም ያጸኑበትና ሰቅለው ይገሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚህ ምክራቸው ወቅት ጌታ ኢየሱስን እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱም ደግሞ በወቅቱ የፋሲካ በዓላቸው የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደነቁ ስለነበር ሁከት እንዳይፈጠር ከመፍራታቸው የተነሳ ነው። በዚህም ጭንቀትም ሳሉ ከደቀ መዛሙርት መካከል አንዱ የሆነው አስቆሮታዊ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህም ተግባሩም 30 ብር እንዲከፍሉት ከእነርሱ ጋር በመስማማትና የምክራቸው ተባባሪ በመሆኑ ጭንቀታቸው አስወግድላቸው። ሁለተኛ ዕለተ ረቡዕ የመልካም መዓዛ ቀን ይባላል። ዕለተ ረቡዕ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ስትኖር የነበረችው ማርያም እንተ እፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የ300 ዲናር ሽቱ ገዝታ ወደ እርሱ በመምጣትና በራሱ ላይ በመርከፍከፍ ስለቀባችው የመልካም መዓዛ ቀንም ትባላለች። በዚህ ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። ሶስተኛ ዕለተ ረቡዕ የእንባ ቀን ይባላል። ይህች ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንቧ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ትመጽናለች። የእንባ ቀን ትባላለች። ማቴዎስ ምዕራፍ 26 ከቁጥር 6 እስከ 13። ሶስተኛ ዕለተ ሐሙስ። ዕለተ ሐሙስ አንደኛ ጸሎተ ሐሙስ ይባላል። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችም ልመና የሚቀበል አምላክ ሆኖ ሳለ በዚህ ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስኪይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርአያነት ሲጸልይ ስለነበር ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ማቴዎስ ምዕራፍ 26 ከቁጥር 36 እስከ 46። ጌታችን በዚህ ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸው ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶ እርሱ ከአባቱ ጋር አንድ እንደሆነም ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስ ከሰገደና ከጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ 1 ሰዓት ያህል እንኳን ከእኔ ጋር መትጋት አቅታችሁን? ወደ ፈተና እንዳትገቡ ትጉና ጸልዩ ብሏቸዋል። ሉቃስ ምዕራፍ 22 ከቁጥር 14 እስከ 46። የካህናት አለቆችና ጸሐፍት ፈሪሳውያን እንደዚሁም ሌሎች ፋና፣ ጋሻ፣ ጦርም የያዙት ጭፍሮች አስከትሎ ወደ እርሱ መጣ። በዚህ ጊዜ ጌታችን ለደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነርሱ ቀርቦ ምነሃ ተሐስሱ ማን ትፈልጋላችሁ አላቸው። እነርሱም ንሕነሰ ነሐስስ ኢየሱስ ናዝራዊው ኢየሱስን እንፈልጋለን አሉት። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 እስከ 7። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር አለህን? ሰላም ለአንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመው የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊ ዮሐንስ መልክ የሚመሳሰለባቸው ነበርና ለይቶ ሲያሳያቸው ነው። የሰው ልጅ በመሳም አሳልፈህ ትሰጠዋለህን ብሎታል። ሉቃስ ምዕራፍ 22 ከቁጥር 48። ከዚህም በኋላ ከእርሱ ጋር የመጡት አይሁድና ጭፍሮቻቸው ጌታ ኢየሱስን በ6ኛው ሰዓት ሌሊት ያዙት። ወደ ሽማግሌዎችና ወደ ሊቃነ ካህናቱ ወደ ቄፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩን ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህን ቤተ መቅደስ አፍርሱት፣ በ3ኛው ቀን እሰረዋለሁ ብሏል ብለው ከሰሱት። ሁለተኛ ዕለተ ሐሙስ የምስጢር ቀን ትባላለች።
ከሰባቱ ምስጢራት ቤተክርስቲያን መካከል አንዱ የሆነው ምስጢረ ቁርባን የተመሰረተው በዚህ ዕለት ነውና ይህች ዕለት የምስጢር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚህ ዕለት ሐሙስ ለአርብ ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለ13 ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራም አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ ነው አላቸው። 13ኛው ደግሞ ምንም እንኳን የሚጠቅመው ባይሆን ለእርሱ የሚቀበለው አድርጎታል። ጢሞ አጣመሙ ቀምሶ አቀምሳቸው እንዲል አንድም አብነት ለመሆን እንደዚሁ ነገ በመልዕልተ መስቀል 13ኛ የዓመት መስቀል እቀበላለሁ ሲል ነው። ጌታም ይህን አርአያነት ቢያደርግልን ኖሮ ዛሬ ካህኑ የጌታን ሥጋን ደምን ሳይቀበል አቀብሎ ብቻ ቢሄድ ነበርና ይህን ስርዓት ለማስተማር ነው። አንድምታ ቅዳሴ ማርያም። በዚህ መሰረት እኛ ከእርሱ ከመድኃኒታችን ከክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠባት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህ ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴ ስርዓትም ዝቅ ባለ ድምፅ በልሆሳስ ነው። የቃጭሉን አገልግሎት የሚተካው ጸናጽል ሲሆን ይህን አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸው ዝግ አድርጎ በልሆሳስ እየተነጋገሩ በመምጣታቸው ለማሰብ ነው። በዚህም ዕለት ኦርቶዶክሳውያን ምዕመናን ቀድሞ ራሳቸው በንስሐ በማዘጋጀት ቅዱስ ሥጋውና ክቡር ደሙን ይቀበሉታል። ሶስተኛ ዕለተ ሐሙስ የሐዲስ ኪዳን ሐሙስ ይባላል። ይህች ዕለት መድኃኒታችን ኢየሱስ ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት፣ በእንስሳት ደም ይቀርብ የነበረው መስዋዕት ኦሪትም አብቅቶ አማናዊ የሐዲስ ኪዳን መስዋዕት ለድኅነተ ዓለም የተመሰረተባትና የተጀመረባት ዕለት በመሆኗ የሐዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ የሚፈሰው ደሜ የሚሆን ሐዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው ሉቃስ ምዕራፍ 22 ቁጥር 20። ሶስተኛ ዕለተ ሐሙስ የሕጽበተ እግር ቀን ትባላለች። በዚህ ዕለት በመጀመሪያው ሰዓት ሌሊት በመጽሐፍ ማባሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱም እግር ሊያጥብና በታጠቀባት ማባሻ ጨርቅ ሊያብስ ጀመረ። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስ መልሶ እኔ የማደርገው አንተ አሁን አታውቅም፣ ኋላ ግን ታስተውላለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠብሁ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጅና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው አለው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁም አይደላችሁም አለው። አሳልፎ የሚሰጠው ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ። እግራቸውን አጥቦ ልብሱን አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረግሁላችሁ አስተውላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲህ ነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ስሆን እግራችሁን ካጠብሁ እናንተ ደግሞ እርስ በርሳችሁ እግራችሁን ትጠጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ ተብሎ በወንጌላዊ ቅዱስ ዮሐንስ እንደተጻፈ ዮሐንስ ምዕራፍ 13 ከቁጥር 4 እስከ 15። ከዚህም በኋላ ሌሎች ሐዋርያት አጥቧቸዋል። አሳልፎ የሚሰጠው ይሁዳ እንኳን ሳይቀር እግሩን አጥቦታል። ጌታም ይህን ያደረገው አሳልፎ እንደሚሰጠው ሲያውቅ ቀርቶ አልነበረም፣ ፍቅርን ሲያስተምረው ለንስሐ ጊዜን ሲሰጠው እንጂ። በሌላ በኩል ደግሞ እኛም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሲያስተምረን ነው። ጌታችን ተጠምቆ ተጠመቁ፣ ጾሞም ጹሙ እንዳልን ጸልዮ ጸልዩ፣ ሰግዶም ስገዱ ሲለን እንደዚሁ የደቀ መዛሙርቱን እግር አጥቦ እናንተም እንዲሁ አድርጉ ብሎ አርአያነቱን ሲያሳየን መምህረ ትሕትናነቱን ሲገልጥልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱ ካህናቱን ሁሉም በየማዕርጋቸው የምዕመናን እግር ዝቅ ብለው የመጡበት የጌታ ትሕትና ሥራ ለማሰብ ነው። በዚህ መሰረት ይህን ስርዓት አብነት በማድረግ በዚህ ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ የሚከናወንበት ጊዜ ዲያቆን ውሃ ያቀርባል። በዚህ መሰረት ይህን ስርዓት አብነት በማድረግ በዚህች ቀን 9 ሰዓት ሲሆን የሕጽበተ እግር ስርዓቱ የሚከናወንበት ጊዜ ዲያቆን ውሃን ያቀርባል። በቀረበው ውሃ ላይ ጸሎተ አኮት ይጸለያል። ወንጌል ተነቦ ውሃ በካህኑ ወይም በሊቀ ጳጳሳቱ እጅ ይባረክና የሕጽበተ እግር ስርዓቱ ከካህናቱ እስከ አጎናስጢስ እንደዚሁም ከወንዶች እስከ ሴቶች ላሉት ምዕመናን ሁሉ በካህናቱ እጅ ይከናወናል። በዚህ ጊዜ ከውሃም በተጨማሪ የወይራ የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቅባቸዋለን። ምስጢሩም ወይራ ጽኑዕ ነው ወይም ክርስቶስ ጽኑዕ መከራ መቀበሉን ያስረዳ ነው። ከዚህ በተጨማሪም እኛ የእርሱን መከራ ለመቀበል ዝግጁ ነን። የወይኑ ቅጠል ደግሞ በወይን የተመሰለ ደሙን አፍሶ ለምዕመናን የሕይወት መጠጥ የሆናቸው ዘንድ መስጠቱን ለማዘከር ሲሆን በዚህ ዕለት ጌታችን የደቀ መዛሙርትን እግር በማጠብ የፈጸሙ የሕጽበተ እግር ስርዓትም ለካህናት ለምዕመናን የትሕትና ሥራ ለማስረዳት መሆን ነው። አንትሙሰ ከመዝ ግበሩ ለብጽክሙ፣ እናንተ ለባልንጀራችሁ እንዲህ አድርጉ በማለት ነግሩናል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቀጥላል።